السلام عليكم ورحمة الله وبركاته. لجنكت برات تكفت لجنكت الدلات تستو معنين يوم مكرا سيدر سبه يمي أساسبه قداي سيقتمه كراسه قار تكمت كزيام عند نقر ما من اللبه يمي درسبه مكرا هلو كسو بلاي كالو يانسنو يمي درسبه نقر هلون چاينا يلاك اكهونو كالله سبحانه وتعالى يتوسنا اندهونا ما من اللبه كالله سبحانه وتعالى بلايلا انت آزاين ما نميلم يمي درسبه نقر بالله سبحانه وتعالى وسانينا الله يكن تاتيا كلن كوان يبدله كزهم يانسن كوان بيونم يبدله مكنياتهم الله سبحانه وتعالى لانت آزاينو كدنيا چنكاتوچنا چگروچ يمي درسبه الله سلط الله ويملك أتحفلقو عيدالله بفتوم والله الله كناته بلايلان تازينو يمت ودهناته والله كالله ازنت اكل لتهون بفتوم اتجلم سلزيه اتجنك وندمي هوي بهيوته نور فتناون لمالف موكر لفتناو اجاتست لمرامد موكر نبي عليه الصلاة والسلام كچنكتنا كحزن بالله تطبقوال عندهم مالو اللهم إني أعوذ بك من الهم والحزن والعجز والكسل والجبن والبخل وأعوذ بك من غلبة الدين وقهر الرجال الله خوي كچنكتنا كحزن كعك أمانسنا كسنفنا كچجر كأدا شكمنا بسوج كمشنف بانت اتطبقالو ይህ በጣም ትልቅ ሐዲስ ለእያንዳንዳችን መልእክት አለው። ሕይወት በልፋትና በችግር ላይ የተገነባች መሆኗን ስለዚህ ሰው ለልቡ ትኩረት ሊሰጥ ይገባል። ዛሬ ስለ ሐዘንና ስለ ጭንቅ ጉዳይ እናገራለሁ። ይህ ነገር በሚያሳዝን ሁኔታ በዚህ ዘመን በሰዎች ልብ ውስጥ በስፋት ተሰራጭቶ የምናየው ጉዳይ ነው። ሐዘን ወይም ጭንቀት በነፍስ ውስጥ ያለ ስቃይ ነው። ሰውን በችጋር በድካምና በተስፋ መቁረጥ ስሜት ውስጥ ይከተዋል። በሐዘንና በድብርት ይሞላዋል። በዚህ ሕይወት ተስፋ የቆረጠ ይሆናል። እነዚህ ስሜቶች ሰውን እንቅስቃሴ አልባ፣ ስሜታዊ፣ ተለዋዋጭና ወደ ውስጥ ያተኮረ ያደርጉታል። በማንኛውም ሁኔታ ፊት ይደክማል። ይህ ደግሞ ስህተት ነው። አላህ ስብሓንሁ ወተዓላ በነቢያችን ዓለይሂ ሰላቱ ወሰላም ላይ ቁርአንን ባወረደ ጊዜ እንዲህ አለ፣ ማ አንዘልና ዓለይከ አልቁርአነ ሊተሽቃ፣ ቁርአንን ባንተ ላይ ያወረድነው እንድትቸገር ወይም እድለቢስ እንድትሆን አይደለም። ችግር፣ ጭንቀት፣ ድካምና ሐዘን እነኚህ ሁሉ በሽታዎችና ምልክቶች ናቸው። መድኃኒታቸውም የአላህ ቃል ነው። ለምን? ምክንያቱም ጭንቀት ከሩህ ወይም ከነፍስ ጋር የተያያዘ ነው። ሩህ ናት የምትደሰተው፣ የምታለቅሰው፣ የምትሰቃየውና የምትስቀው። አንተ ነህ በምትሰማው፣ በምታየው፣ በምትናገረው፣ በምታምነውና በምታስበው ነገር አማካኝነት ወደሷ የሚገባውን ነገር የምትወስነው። ስለዚህ አንተ የራስህ መድኃኒት ነህ። አንተ የራስህ በሽታም ነህ። ሐዘን ተፈጥሯዊ ነገር ነው። እንዲያውም ሕይወት ራሷ በልፋት ላይ የተገነባች ናት እንዳልነው የሞት ፍርድ በሰዎች ልጆች ላይ አይቀሬም። ይህች ዱንያ የመኖሪያ አገር አይደለችም። ሰው በውስጧ ደህና መስሎ ይታይና ወዲያው ከዜናዎች አንዱ ዜና ሆኖ ይቀራል። በችግር ላይ ተፈጥራለች። አንተ ግን ከቆሻሻና ከችግር የጸዳች እንድትሆን ትፈልጋለህ። ሙስሊም ሆይ ለልብህ እዘንለት። ጭንቀት ለበሽታዎች መንስኤ ነው። ጭንቀት እንቅልፍን ያሳጣል። የተጨነቀ ሰው በእንቅልፉ ሲደሰት አታገኘው። የሰውነቱ ተግባራት ይዛባሉ። ከዚያም የሰውነት በሽታዎች ይደራረቡበታል። የማያቋርጥ ራስ ምታት፣ አስቸጋሪ የሆድ ህመም፣ ስኳር፣ የጨጓራ ችግሮች፣ እነዚህ ሁሉ ስቃይ፣ ጭንቀት፣ ሐዘንና ስንፍናን ያስከትላሉ። መንስኤውም ምናልባት አንተ ራስህ ልትሆን ትችላለህ። ሐዘን ከአላህ ስብሓንሁ ወተዓላ ጋር የሚኖርህን
የስነ ምግባር ጉድለት ውስጥ ይመደባል። ምክንያቱም በውስጡ የጌታችንን ጸጋ መርሳት አለበት። እርሱ ብዙ ጸጋዎችን የሰጠህ ሲሆን አንተ ግን መከራዎችን ብቻ ታስታውሳለህ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወዓሳ አን ተክረሁ ሸይአን ወየጅዐል ላሁ ፊህ ኸይራን ከሲራ። አንዳችን ነገር ልትጠሉ ትችላላችሁ፣ አላህ ግን በውስጡ ብዙ መልካም ነገርን ሊያደርግ ይችላል። አንተ ሰው ሆይ አንተ ሰው ነህ፣ ለጭንቀት መንስኤዎችም ትጋለጣለህ። ከዕዳ የሚድን ማን አለ? የሌሊት ጭንቀትና የቀን ውርደት ነው። በሽታ ጭንቀትና ስቃይ ነው። ስደት ጭንቀትና ስቃይ ነው። የሲሳይ ጥበት ጭንቀትና ስቃይ ነው። ከሞትክ በኋላ ለልጆችህ መጨነቅ ጭንቀትና ስቃይ ነው። መካንነት ጭንቀትና ስቃይ ነው። አካል ጉዳተኝነት ጭንቀትና ስቃይ ነው። አለመግባባት ጭንቀትና ስቃይ ነው። የሚወዱትን ሰው በሞት ማጣት ጭንቀትና ስቃይ ነው። በደልና መብት መነፈግ ጭንቀት እና ስቃይ ነው። አንዲት ሴት በሕይወት ዘመኗ ሁሉ በመጥፎ ባል መፈተኗ ጭንቀትና ስቃይ ነው። ከሀገር መሰደድ ጭንቀትና ስቃይ ነው፣ ወዘተ። እነዚህ የአላህ ውሳኔዎች ናቸው። ታዲያ መፍትሄው ምንድን ነው? ለጭንቀት እጅ እንስጥ። እኔ ተራ የፈጠራ ወሬ አልነግረህም። መፍትሄውን በእጅህ አስቀምጥልሃለሁ። በደስታ እንድትኖር ትኩረት ሰጥተህ አድምጠኝ። ምንም እንኳን ጭንቀቶች ቢኖሩ በደስታ ትኖራለህ ኢንሻአላህ። አንደኛ እወቅ፣ የሚሆነው ነገር ሁሉ በአላህ ስብሓንሁ ወተዓላ እውቀት ውስጥ ነው። እርሱ አይደለምን እንዲህ የሚለው ማ አሳበ ሚን ሙሲበትን ኢላ ቢኢዝኒላህ ወመን ዩእሚን ቢላህ የህዲ ቀልበህ። በአላህ ፈቃድ ቢሆን እንጂ ምንም መከራ አይደርስም። በአላህ የሚያምን ሰው ልቡን ይመረዋል። ስለዚህ ከአላህ ስብሓንሁ ወተዓላ እዝነት አንዱ ለባሮቹ ትዕግስትን መስጠቱ ነው። የሚደርስባቸውን ነገር በእርሱ ላይ ባላቸው መልካም ጥርጣሬ ትዕግስትና እምነት የኀጢአት ማበሻ ያደርግላቸዋል። ለምሳሌ ይህን አስደናቂ ሐዲስ እዩ። የአላህ ቃል ሲወርድ መን ያዕመል ሱአን ዩጅዘ ቢህ፣ መጥፎን የሠራ ሰው በዚያው ይቀጣል። ማለትም ማንኛውንም ኀጢአት ብትሠራ ትቀጣበታለህ ማለት ነው። አቡበክር ረዲየላሁ ዐንሁ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ተጨንቀውና ተከፍተው ነበር። የአላህ መልእክተኛ ሆይ በሁሉም ነገር እንጠየቃለን አሉ። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሏቸው፣ ተቀራረቡ፣ ቀጥም በሉ። ሙስሊም ላይ የሚደርሰው ነገር ሁሉ ማበሻ ነው። እስከሚደርስበት መከራ ወይም እስከምትወጋው እሾህ ድረስ። አየህ፣ በልብህ ውስጥ የሚፈጠረው ይህ ጭንቀት እንኳን አላህ ኀጢአቶችህንና ስህተቶችህን ያብስልሃል። እወቅ፣ መከራው በዲንህ ላይ ካልሆነ፣ ከሱ የከፋ ካልሆነና በላዩ ላይ ትዕግስት ከተሰጠህ በአላህ ስብሓንሁ ወተዓላ መልካም ነገር ተበሰር። ምክንያቱም ከአላህ እዝነት አንዱ ወዳጆች ሆይ ካሳ ነው። ካሳ እንዴት? ለምሳሌ ልጆቹን ያጣና የታገሰ ሰው የውመል ቂያማ ያማልዱለታል። ሁለቱን አይኖቹን ያጣና የታገሰ ሰው ጀነት አለው። ማንኛውንም ነገር ያጣና የታገሰ ሰው የትንሣኤ ቀን የካሳ ቀን ነው። ታጋሾች ምንዳቸውን ያለ ገደብ ያገኛሉ። ስለዚህ አንደኛ የመጣብህ ነገር ከአላህ ስብሓንሁ ወተዓላ መሆኑን እወቅ። ከታገስክ አላህ ይክስሃል፣ አላህ ይለውጥልሃል። ይህ ልብህን ሊጠግንና አእምሮህን ሊያሳርፍ ይገባል። ሁለተኛ እወቅ፣ በአላህ ላይ ያለህ መልካም ጥርጣሬና ወደ እርሱ የምታደርገው እውነተኛ መመለስ ልብን ያሳርፋል፣ የጠፋውንም ይተካል። ለምሳሌ ይህችን አንቀጽ አስተውል፣ ስሟት እንዴት ውብ እንደሆነች። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ቁል ለን ዩሲበና ኢላ ማ ከተበ ላሁ ለና፣ በል አላህ ለእኛ ከጻፈልን ውጭ ምንም አይደርስብንም። አስቡት፣ ተመልከቱ። በእኛ ላይ ወይም ዓለይና አላለም። በእኛ ላይ ቢል ችግር እንዳለበት ያሳያል። ለእኛ ለና አለ። ማለትም ማንኛውንም መከራ ለእኛ ነው፣
እንጠቀምበታለን ማለት ነው። ከሁሉም የሚበልጠው ምንድነው? አንቀጹን ቀጥለው ቃለ ሱብሓነሁ ወተዓላ ሁወ መውላና አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እርሱ ጠባቂያችን ነው። አሁን እያስታወሰህ ነው። አሁን መከራዎችን ባንተ ላይ አወርዳለሁ፣ ግን እኔ ጠባቂህ ነኝ፣ ስለዚህ በእኔ ተመካ ይልሃል። ለዚህም ነው ወዐለላሂ ፈልየተወከሊል ሙእሚኑን በአላህ ላይ ይመኩ አማኞች የሚለው። ስለዚህ ብልህ ሁን። ይህ የደረሰብህን መከራ ወደ አላህ የሚወስድህ መንገድ አድርግ። አንተ በአንተና በአላህ መካከል ያለውን ነገር ያስተካከልክ ሰው ከሆንክና መከራዎች ከወረዱብህ ወንድሜ ሆይ አንተ እንደ ነቢያት ነህ። ነቢያት በከፋ የመከራ አይነቶች ተፈትነዋል። ኃጢአት ባይኖራቸውም አንተ ዘንድ ስህተት ወይም ግድፈት ካለ ደግሞ ለአንተ ማበሻ ሊሆን ይችላል። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ይላሉ፣ በአማኝ ወንድና በአማኝ ሴት ላይ በራሳቸው በልጆቻቸውና በንብረታቸው ላይ መከራ አይቋረጥም አላህ እስከሚገናኙና ምንም ኃጢአት እስከማይኖራቸው ድረስ። አጂብ! ወይም ደግሞ ለአንተ ማስተካከያና ማስጠንቀቂያ ሊሆን ይችላል። አላህ ስብሓንሁ ወተዓላ እንዲህ አላለምን? ظهر الفساد في البر والبحر بما كسبت أيدي الناس በየብስና በባህር ላይ ጥፋት ተስፋፋ በሰዎች እጅ ሥራ ምክንያት። ለምን ጌታዬ? ከሰሩት ጥቂቱን እንዲያቀምሳቸው ምናልባት ይመለሱ ይሆናል ብሎ። ምናልባት አላህ ስብሓንሁ ወተዓላ እያስታወሰህ ነው። ወደ እርሱ እንድትመለስ በፈተና ሊፈትንህ ይችላል። ከዚያም እወቅ ወንድሜ፣ አላህ ስብሓንሁ ወተዓላ በመጽሐፍ ውስጥ ይናገራል፣ ወላሂ ዱንያ መጥፋቷ አላህ የገባውን ቃል ከማፍረሱ ይቀላል። እንዲህ አላለምን? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። አላህን የሚፈራ ሰው መውጫን ያደርግለታል፣ ከማያስበውም ቦታ ሲሳይን ይሰጠዋል። አላህ ቃሉን አያከብርም ማለት አይቻልም። ወልዕያዙ ቢላህ። ይህ የአላህ ስብሓንሁ ወተዓላ ቃል ኪዳን ነው። ከወንድም ሆነ ከሴት መልካምን የሠራና እርሱ አማኝ የሆነ ሰው መልካም ሕይወትን እናኖረዋለን። መልካም ሕይወት ምንድን ነው? ቤተ መንግሥት መያዝ አይደለም፣ ገንዘብ መያዝም አይደለም። መልካም ሕይወት የአእምሮ ሰላም ነው። ይህ ነው መልካም ሕይወት። ስለዚህ አላህ ስብሓንሁ ወተዓላ የሚፈልገውን ተግብርና በኸይሩ በመልካም ተበሰር። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والسلام عليكم ورحمة الله وبركاته.